አንድ ሞላ ሰላም ዩቲዩብ እንደተለመደው በሌላ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮ የምናሳያችሁ በበረሃ ንግስት በሆነች ድሬዳዋ ከ100 ዓመታት በላይ ያስቆጠረ የባቡር አክሰሰሪ የሚገኝበትና የባቡር ጥገና የሚካሄድበት እና ደግሞ የባቡር ነዳጅ የሚቀዳበት ቦታ እናሳያችኋለን። እስከ ቪዲዮ መጨረሻ ድረስ መከታተላችሁ እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደ ቪዲዮ እና ጋይስ ያው አሁን እንደምታዩት ደረሰኙን ይዘው ወጥተናል። ወደ ውስጥ ሊያስገባን ነው ማለት ነው። የሚያስገባኝን ሰው ምናምን አለ እና ያው ደረሰኙ ይዞት ሄዷል። እየወሰደን ነው ወዴት አሩን ነው ወዴት እንደምንሄድ ያ አሮጌ ባቡሮች ምናምን እዛ ጋር እና ወደ ውስጥ የገባን የሚጎበኝ ሰው ውስጥም ያለ ይመስለኛል። እኔ አሁን እኛ ሁለታችንን ውስጥ የሚያስጎበኝ ሰው አለ እና ተከታተሉ። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ዘ ዌይ ጋይስ እዚህ ቦታ በየሆነ ቀን እኮ መተን በባቡር ከዚህ ሽኒሌ የሚባል ቦታ ደርሰን ተመልሰን ነበር። በባቡር ሄደን ቪዲዮን እዚህ ጋር ሜቢ ካለ አስገባላችኋለሁ። እንትኑ አሜሉ ገብታችሁ ቼክ አድርጉ ካላያችሁ ያን ቪዲዮ ማለት ነው። ይሄን ቦታ መተን ከዚህ ጋር ባቡር ተሳፍረን ወደ ሽኒሌ የሚባል ቦታ ሄደን ተመልሰን ነበር ማለት ነው። ይዞት ሄዷል እንትኑ ደረሰኙ እና እኛ እሱ ስር ሄደን ነው አስጎብኝ ካለ አስጎብኚው ከኛ ጋር ይሆናል ማለት ነው ሊያሳየን። የሱ ቢሮ እየገባን የሱ ቢሮ እየከፈተው ነው መሰለኝ። አስጎብኚዋማ እና ጋይስ ያው ይዘን ወጥተናል ደረሰኙ እና እዛ በር ላይ ሄዱና ለዘበኞቹ ውስጡና ዘበኞቹ አስጎብኚ ይጠራላችኋል ምናምን አስጎብኚ ታሳየናለች ማለት ነው። ውስጥ ምናምን ደረሰኙን ይዘናል። 200 ብር ነው ሁለት ሰው ስለሆነ 100 ለአንድ ሰው 100 ብር ለሁለት ሰው 200 ብር እኛ 200 ብር ነው የከፈልነው። ያው አስጎብኚዋን እንትን ብለዋል ስጡናልስ ወዘጃቹ አለች ላቀብላት እንጂ እየመጣች ነው እኮ እዛ ታች ካሜራ ደግሞ ያስጨምራል። ካሜራ አይደለም ስልክ ነው ማዘር። ይሄ ካሜራ አይደለም። እሺ ማዘር ይሄ ስልክ ነው። አይ ካሜራ አይደለም። ካሜራ ከሆነ ያስከፍላል ብሎን ነበር። ይሄ ስልክ ነው አልናቸው። ይሄ ታድሶ ነው ወይስ ምንድነው? ካፌ ለማድረግ ካፌ ነው። ካፌ ለማድረግ ማለት ነው ባቡሩ። ካፌ ነው። በዚህ በኩል አሁን ያለቀ ነው ይከፈታል ማለት ነው ካፌው ከትንሽ በኋላ። ቱሪዝም ነው። መቶ ውስጡ እንትን አለ ጋይስ። ያው ይሄ ወደፊት ካፌ ሊደረግ ነው። ባቡሮቹ ምናምን ታድሶ ውስጡ ምናምን እንደ ካፌ ይሆናል ማለት ነው። ያው የባቡሩ ጎማ ነው ጎማ ምናምን እዚህ ጋር አለ። ለጋር የኛው ለጋር በ1947 ማለት ይሄ መኪናው ነው የተመሰረተበት ስንት አመቱ ይሄ አሁኖቹ ናቸው ማለት ነው። ጠቅላይ ሚኒስትር አብይ ጠቅላይ ሚኒስትር አብይ ባለፈው የሄድንበት በዚህ ባቡር ሄደን ያው እነሱ የገቡበት ቦታ ባለፈው እኛ ገብተን የነበረበት ቦታ ነው። what the fuck guys እንትን የባቡር ጋራጅ በሉት። ይሄንን ላሳያችሁ። ready are you ready guys? god damn guys እዩት። የባቡር ጋራጅ ውስጥ ነው ያለነው obviously አያችሁት ጋይስ። ጎማው ነው ይማል ጋይስ ናልከኝ በዚህ ኒድ ለፋቆሽ ሬዳ ዩኒቨርሲቲ ይሰለጥናሉ እዚህ መጥቶ ቴክኒኮች ተማሪ ማለት ነው። ሰንሰለቱ ወጣ ግብዳ ነው። the fuck guys ይት በቃ የድሬዳዋ ዩኒቨርሲቲ ተማሪዎች እዚህ መጥተው ቴክኒካል ምናምን እንጂ አለ አይደለ ኢንጂነሪንግ ነው ኢንጂነሪንግ ነው የሚባለው። I don't have idea for this እየተማሩ ነው እዚህ ድሬዳዋ ዩኒቨርሲቲ ቴክኒኮች ማለት ነው።
እየሰሩ ነው ማለት ነው። ምን ነው እየሰሩ ያሉት? ብሎኖች ምናምን የባቡሩ ማቴሪያል ማለት ነው። እዚህ ጋር ጋይስ ያው የባቡሩ ማቴሪያል ምናምን እየሰሩ ነው። አብዛኞቹ የድሬዳዋ ዩኒቨርሲቲ ተማሪ ናቸው። ያው ጋይስ እዚህ ጋር ሚልካቶም ይሄ የባቡሩ ግር ነው ማለት ነው። ይሄ አዲስ ነው። አዲስ ይሆናል። ሞል ይደረግለታል፣ ይላዛል፣ አዲስ ይወጣል። እንደ አዲስ ማለት እዚህ ነው የሚሰሩት ማለት ነው። እንዴ ባለፈው የሄድንበት ባቡር ይሄ ነው እንዴ? ይሄ ከዚህ ሽርሽር ባቡር ማለት ነው። እዚህ ውስጥ ነው የሚቀመጠው ማለት ነው። እዚህ ማለት ጊቦም አለ። እቺ አንዷ ነች ማለት ነው። ጋይስ በዚህ ባቡር ባለፈው የቱ በለው ታርጋ በለው ጋይስ እዩት። ባለፈው እኛ ለጉብኝት የሄድንበት ባቡር ነች እቺ ባለፈው እኛ ለጉብኝት የሄድንባት ነች። ሌላም በዚህ ነው የሄድነው ወይስ ሌላም ነበር መሰለኝ እኮ ይሄ ብቻ አይደለም። ያው እዚህ ጋር ያለውም እዛ ጋር ገራሚ ነው በጣም። አንተ ይኸው እቃዎቹን ራሱ ጋይስ ይሁት እቃዎቹን በእናታችሁ ያውን ሽርሽር ምናምን ሽርሽር ነው የሚባለው። ሄደ ምናምን ከዚህ ቢያንስ 300 ኪሎ ሜትር ምናምን ሄደን ትመለሳለህ። ወይም ስንት ነው አሮን ነው ያምራላ። አሁን ሰው አዲስ ሰው ሲመጣ እንትን ይሉበታል ማለት ነው፣ ይሄዱበታል። ትልቅ ባቡር አለ። በዚህ ነው እንደ ነው ባለፈው ይሄ ነው መሰለኝ ይሄ ይታደሳል ማለት ነው። ከዛ ታድሶ ይወጣል። የሰው ነፍስ መስራት ነው የሚቀረው። ሁሉም ነገር ይሰራሉ ማለት ነው እዚህ ውስጥ እዚህ ውስጥ ማለት ነው። የባቡር ገራዥ ነው ማለት ነው። ጋይስ ዩት ጋዴም ጋይስ አሁን የሆነ ነገር እየተበየደ ነው። እሱን ነገር ላሳያችሁ። አንዴ ልቅረጽ እያረክ ዩ ጋይስ ጋዴም እዚህ ጋር ጋይስ እያረገው ነው። ሰላም ነው እና ጋይስ ያው እንዳዩት የበየደ እዚሁ ነው። በቃ አብዛኛው ባቡር ምናምን እድሳት ምናምን ይደረግላቸዋል ባቡሮቹ። አሁን ይሄ አንደኛው ነው። ሌላ እዛ ጋር ፊት ለፊታችን ሌላ አለ። እዛ ጋር እዛ ውስጥ እንገባለን። እሷን እስከዛ ድረስ ማዘር በጣም አሪፍ ሰው ነች። ወይዘው አስጎብኚው እስከመጣ እሷ ውስጥ ምናምን እየነገረችን ነበር ምናምን ነገር እና እሷን እንድታገኟት ብላ ወደዚህ ወሰደች። ግቢው በጣም ትልቅ ነው ጋይስ እዩት። የድሮ ባቡሮች ምናምን አሉ። ሾፍክ ያዴና እዩት ጋይስ ውስጡ ትልቅ ነው። እዩት ጋይስ ማዘር እነዚህ ባቡሮች አሁን ይሰራሉ። እነዚህ ባቡሮች አሁን ይሰራሉ። አዎ ካድራ ያው ነኝ እናመሰግናለን ማዘሪ። እሺ ማዘሪ እና ጋይስ ያው አስጎብኚው እዛ ጋር ነች፣ እየመጡ ነው። እስከዛ ድረስ ግቢው ሰፊ ነው በጣም። ኧረ ትልቅ ነው በጣም። በሆነ ባቡር ነበር እኮ ነው። የቱ ባቡር እንደሆነ አሮን ነው እንጂ እና ሳይ ጋይስ ሰዎቹ ምናምን አሉ። ሰዎቹ ምናምን እያዩ ነው። እኛ እስከዛ እየጠበቅናት ነው ማለት ነው። ሰዎቹ ከጨረሱ እና ጋይስ እሷ ለመውጣት ስለሆነ ማዘር ነው የሚያሳዩ በዚህ ኒድ ይሄኛው ምንድን ነው ማዘር? ይሄኛው ትልቁ ነገር ይሄ ትልቁ ስቴርና ነው። የነዳጅ መገልበጫ ማለት ነው። የባቡሮቹ ነዳጅ በከሰል አይደል እንዴ የሚሰራው ወይስ በዚህ የሚሰራ? ከሰል ብሎ የታለ? ከሰል ጊዜ ፈረንሳዮች ብታት ነውታል። ይቆማል። ይሄ ነዳጅ የሚቀዳው እዚህ ማለት ነው። እዚህ ተቀርቶ ይሄ ባቡር ነዳጁ እዚህ ጋር ስምሪት መስጫ ነው። ይሄ ባቡር ነው።
ይሄ የባቡሮች ቢሮ የባቡሩ ነጆች አለቆች የነሱ ነው። ባቡር ነጅ ነው አሁን የሚዘጋው። እዚህ ቀዳና ነዳጁ ነዝርና ይመጣ። ይሄ ነዳጅ ቦታ ነው ማን? ይሄ ነዳጅ ነው። እስቲ ጋይስ አሁን ደግሞ የምናሳያችሁ የባቡር ነዳጅ የሚቀራበት ቦታ ነው። ዩት ጋዲያ ዩት ጋይስ የባቡር ነዳጅ ትላል ሪች ሚሊዮኔር ከዚህ ውስጥ ነው ነዳጅ ያለው። ከዛ በዚህ ነው ነዳጅ የሚቀዳው ማለት በዚህም በሁለቱ ነው የሚቀዳው። በዚህ በሁለቱ ማለት እዚህ ቆማን ይቀዳል። እዚህ ነው ማሽኑ እዚህ ነው። ለዚህ ከፈትና በዚህ ውስጥ ነው የሚመጣው። ከዚህ ውስጥ መጥቶ ከዛ ውስጥ ለውስጥ በዚህ ባቡር ውስጥ ይቀዳል ማለት ነው። ይሄ አሁን ከዚህ ሲከፈት ሞላዋል። ቁጥር አለ እዚህ ላይ ይቆጥራል። እዚያ ላይ ስንት እንደሚቀዳ አይሽ እና ጋይስ አሁን እንዳያችሁት እዛ ጋር የባቡር ነዳጅ የነዳጅ መቀልበጫ ነበር። አሁን ወደ ታች ብቻ ስለሆነ ባቡሩ ወደ ታች ብቻ ማለት ነው። ወደ አዲስ አበባ የለም። ድሮ አሁን አዲስ አበባ የአዲስ አበባ አዲስ መጣ። ወደ ታች 3 ወደ ላይ 3 ነበር። ወተራዎች ብቻ የሚወጡት ድሮ ማለት ነው። ድሮ አሁን አዲስ የኤሌክትሪክ ባቡር መጣ። ፋልቱ ደግሞ ስኳር ጭኖ ይመጣል። ተሞላሰስ ይዞ ይመጣል። ከመታራ ማሽን ላይ ያመጣል። ሁሉን ጭኖ የሚመጣ ፋልቱ አለ። የብረት ጋሪ ማለት ይሄ ጋሪ ተቀጣጥሎ እነዚህ ባቡሮች ይቀጣጠሉና ከስኳር ምናምን ይዞ ይመጣሉ። ይዞ ይመጣል። የማያመጣው ነገር የለም። ጤፍ ይዞ ይመጣል። ድሮ ጤፍ ከዚሁ ተለጋህር ነበር ባቡር ጣቢያ የሚገዛ ከዚሁ ማለት ነው። እዚሁ ነጋዴ ያመጣል። እዚሁ ይሄ ደግሞ ወይስ የባቡሮቹ መዟዟሪያ ነው። የአቅጣጫ መቀየሪያ ቦታ ነው። ይዘጋ አልፈነዋል ግን ይዘጋ ወደዚህ ባቡሩ ወደዚህ ምናምን እንደሄድ ወደዚህ ከተፈለገ ወደዚህ ከተፈለገ ወደዚህ ማለት አቅጣጫ መቀየሪያ ነው ባቡሩ። እና ጋይስ አሁን ወደ ውስጥ እየገባን ነው ልናይ ማለት ነው። ወደ ውስጥ የባቡሮቹ እንትን እዚህ ጋር ምን አይነት ባቡር ነው? አብረ ጎዳና አለ ባይዘው ተከታትሎ የሚሄዱ ባቡሮች አሉ አይደል? ተሳቢ እሱ የሚገፋ ጎትቶ ተኋላ ጎትቶ ከፊት ነው እንደ መሪ። ይሄኛው ማለት ነው። ይሄኛው የጎተተ ይቀጣጠላል። ይሄኛው ዋናው እንትኑ ነው። ከዛ ላይ ሌሎቹ እየተቀጣጠሉ ይሄዳል ማለት ነው። ብለቱ በጣም ከባድ ነው ማለት ነው። ይሄኛው ዋና ነው። ግቡና በኋላ ተዋታለች። እቺ የሽርሽር ባቡር ተቀጥላ የምትሄድ እቺ የሽርሽር በዚህ ነው ነው መሰለኝ ባለፈው። ያው እቺ ነች። ከዚህ እስከ ሽኝሌ የምትሄደው ነች። ዘጉባችሁ ብዬ ነው እኮ ትንሽ የውስጡን እሺ እንግባ። እሺ ማለት እንዳይዘጉ ውስጥ ገብተን ቶሎ ስለሚዘጉ 5 ሰዓት ላይ እንትን ሰዓት የሚደወልበት ቦታ የት ነው? ያ ነው አልፈነው የመጣ ነው። 6 ሰዓት ሲሆን ይደወላል። ታዲያ ውስጥ አሁን ማሽን ያለበት ያሳየኋችሁ ጋር እዛ ጋር ነው። አይሽ ከና 6 ሰዓት 11 ሰዓት ምናምን ሲሆን 11 ሰዓት ተኩል 6 ሰዓት ጠዋት 12 ሰዓት ምናምን የሚጮህ ባቡር አለ። የሚጮህ ማለት ነው። እና አሁን ውስጥ ገብተናል። የባቡሮቹ ሌላ ቦታ ነው እና ውስጥ ነው ያለ ነው። ሰላም ነው። ጋዴም ይሁት ጋይስ ምን እንደሚያክል ይራሱ ይሄ ማሽን ጎታች ነው። ይሄ ጋይስ ይሄ የሚጎትተው ነው ማለት ነው። ይሄ ፊት ለፊት ይሆናል። ከኋላ ይቀጣጠልና ሌሎቹ እንትን ይላሉ ማለት ነው። ይሁት ጋይስ ምን እንደሚያክል ማሽነሪ ጋዴም በቃ የባቡር ገራዥ ነው። አያችሁት? ጋድ ድሬዳዋ ግን ሶ ክሬዚ። እዚህ ጋር ምንድነው የሚለው ሞተር የሚጠገንበት አካባቢ መቆም በጥብቅ የተከለከለ ነው። ጋዴ ቶሎ ብለህ ጋይስ እንዴ እዚህ ጋር መቆም አይቻልም ተብሎ ሰላም ነው። እዚህ ክፍል የምንድን ነው? ይሄ ሲሊንደር ሄድ የሚሰራበት ሮከራር ምናምን ሞተር የሚሰራበት ማለት የሞተር ክፍል የባቡሮቹ የሞተር ክፍል ይሄና ያ እዛ ጋር መታየው እዛ ጋር አንድ ላይ የሞተር ክፍል ምናምን የሚሰራ ነው ማለት ሞተር የሚቀጣጠሙ ይሄ አንድ ኤሌመንት ነው። የሞተር
አምጡ አንዴ ለማ ይሄኛው ይሄኛው ጋይስ ሲሊንደር አይዲያል በላይ የሚወጣው ሲስተም ምናምን የሚባል ነገር አለ። ይሄ አንድ ፓርት ነው። እዚህ ነው የሚጠገነው ነው ባቡሮቹ እዚህ ሲበላሹም እዚህ ነው የሚሰሩት ምናምን። እናመሰግናለን። እና ጋይስ ያው እንዳያችሁት የባቡር ማሽን እንትኖች ናቸው። ሲሊንደር ሂድ ነው ያለው። አሮን ነው ሃይ ፋይዲያ ሲሊንደር አውቃለሁ። ሲሊንደር ሂድ እንደሆነ አላውቅም። የባቡር ከላይ ምናምን አለ። በጣም ስንት ዓመት ቆይቷል እዚህ ውስጥ የሚሰሩት? አሁን ማዘር አብዛኞቹ ስንት ዓመት 125 ዓመት የቆዩ 30 ዓመት የሰሩ ሰራተኞች ጡረታ ወጥተዋል ማለት ነው። ከስር ያሉት ናቸው። ከስር ልምዱን እየወሰዱ የመጡ እነሱም የነሱን አርአያ ይዘው የሚሰሩ ሲያዩ እንደምታይ እዛ ጋር ያለው ባቡር ነጂ ነው ጋይስ። ያው ካፕቴን ትላለህ ይሄ ሞተር የሞተር ክፍል ነው ማለት ነው። አራቱ አንድ ባቡር ላይ ይገባሉ። ይሄኛው እሺ ዳምጤ እንዴት ናችሁ? አለማየሁ ሰላም ናችሁ? ሰላም ነው። ደህና ነው። ትንሽ ሲያስረዷቸው ዳምጤ እንግዲህ ምንድነው ያው የባቡሩን እግር ከሚያንቀሳቅሱት ነገሮች እነዚህ ሞተሮች ነው። ሞተር ትራክሲዮን ይባላል። እነዚህ የባቡሩ ኦርጋንስ ናቸው። የባቡሩ ጄኔሬተር አለ። የባቡሩ ትራክሲዮን የባቡሩ ዋና የባቡሩ የማሽኑ ከስር የሚያንቀሳቅሱ ናቸው። እና ይሄ ወርክሾፕ ለነዛ መስሪያ ለነዛ ሜንቴናንስ እናደርግበት ወርክሾፕ ነው ማለት ነው። ጥገና ክፍል ነው። ጠቅላላ ጥገና የምናካሂድበት ነው ማለት ነው። እሺ ሄዳችሁ ማለት ትችላላችሁ። እሺ ጋሽ እናመሰግናለን። እና ጋይስ ያው እንዳያችሁት የማንትሮ ይረጭለታል። ከናፍጣው ጋር ኃይል እንዲሰጠው ይረጭለታል። ይሄ ባቡሩ ላይ ማሽኑ ላይ የሚገባ ነው። ሞተር አንቀሳቃሹ ዋናው እነዚህ ለእግሮቹ ናቸው። ዲናሞ አዲስ ቤት ይባላል። ውሃ ያፈላል። ምን ይላል? ኤሌክትሪሻን ነው። ሁሉም እንቅስቃሴ የሚሰሩበት ዋናው እንቅስቃሴ ነው። የተቀባበራሽ ነው እንቆቱ ወይስ ይበላል። ይሄ ሁሉ በኤሌክትሪክ ተማሪዎች አሁን እዚህ ነው የሚሰለጥኑት። ተማሪዎች ከዩኒቨርሲቲ ምናምን መጥቶ እዚህ ይሰለጥናሉ ማለት የቴክኒክ ተማሪ ቴክኒክ ኤሌክትሪሻል ሆኑ ቴክኒኮች እዚህ መጥቶ ይማራሉ። ሰልጥነው ይሄዳሉ ማለት እሺ። በጣም አሪፍ ነው ማዘር። አኒ በጣም ብዙ ገቢ ሊያስገኝ የሚችል ቦታ ነው እኮ ታድሶ። አብዛኛው ፈረንጅ ማዘራውን ስለ ኢትዮጵያ ታሪክ ብዙ አያውቅም። ይሄ ታድሶ ምናምን ቢያስጎበኝ ፈረንሳዮች መጡልና አያቶቻችን ነው የአያቶቻችን ቅርስ ነው ብለው መጥተው አይተው ጎብኝተው አዝነው ይሄዳሉ። እና ብዙ ነገር እኛም ደግሞ ተመጓጓታችን የተነሳ አንዳንድ ነገር ይጥሉልናል። አዲስ ዕቃ መለዋወጥ ያስፈልገዋል። የድሮ ዕቃ ነው ሁሉ ፈረንሳዮች ያቀረቡት ዕቃ ነው። በዚህ ወደዛ ምንም የለም። የባቡሮቹ ምናምን አይ ይሄ እንትን ማሳ ነው። እንደዚህ ማሳ ነው። እሺ ያው ጋይስ እንዳያችሁት በጣም ነው አለ። አንደኛ ማረግ ታያላችሁ። በዚህ ነው። እንዴት አየው? በጣም ጉደን ግዝፈቱ ደግሞ በጣም ትልቅ ነው። አንተ ቢያንስ እንደዚህ አላሰብኩም። ስለሚቻላቅም የመጀመሪያ እኔም አልገባውም፣ ግን ይሄ ቦታ ለመጀመሪያ ነው። ግን ባለፈው በባቡር ከዚህ ሽኝሌ ነው ምናምን ሄጄ ነበር። ሽርሽር እሑድ ቀን እሑድ ውስጡማ እንግባ እየበላ እየጠጣ ነበር የሚሄደው ሰው። በዚህ ሲሄድ እየበላ እየጠጣ በዚህ
አዲስ አበባ ሄዳል። ድሮ አይ ድሮ ታድሶ ነው ማለት ነው። ትንሽ ሊታደስ ነው እዚህ ውስጥ የገባው። እሺ ገብቼ እንየው። እሺ ያው ጋይስ ውስጥ ገብተናል። ይሄ ሽንት ቤት ነው ማለት ያቺ ጋይስ ይሄ መጠቀም ይቻላል። የቱ እዚህ ውስጥ ማለት ያ እቃ ምናምን ምግብ ምናምን የሚያስቀምጡበት ወደዚህ እስቲ አንተዩ እዚህ ጋር ሪሴፕሽን ቦታ ነው መሰለኝ። አሮ ነው ሪሴፕሽን ነው በቃ የሚሸጥ ምናምን ነገር ባቡር ውስጥ ስትሄዱ እዚህ ውስጥ ገብታችሁ ምናምን ነገር ያው ጋይስ የድሮ ነው። ይሄ ከዚህ አዲስ አበባ ምናምን ሄድ ኢዚስ ቢዝነስ ክላስ በሉት በቃ ቢዝነስ ክላስ የባቡር ቢዝነስ ክላስ ይሄ ነው በቃ የድሮ ማለት ያሁኑ እንትን እስቲ ልክፈተው እንዴ God damn. What the fuck? አንተ ይኸው ያለውን እቃ እናት ጋይስ what the fuck? እንዲህ አንተ ይኸው ማሽኑ ትልቀቱ አረ ንጠምጣ እኔ ፈርጃ አይታወቅም ተራዳ እዚህ ውስጥ ምን እንዳለ እንደዚህ ነበር። ከዛ ለገፋ ዘጋ። የድሮ ባቡር ቢዝነስ ክላስ ነው ይሄ በቃ ቢዝነስ ክላስ ድሮ ሰው በቃ ድልቅቅ እያለ የሚሄድበት ይሄ ነው። የወንበሩ ራሱ ጋይስ አያችሁት? ድሮ ባቡር ቢዝነስ ክላስ በሉት በቃ ይሄ ድሮ በዚህ ነው ሰው ፈታ እያለ የሚሄደው ከድሬዳዋ አዲስ አበባ ምናምን ነገር። ያው ጋይስ አሁን ውስጥ አይተን እየወረድን ነው ማለት ማዘር እየጠበቁን ነው። ላይፍ ኢዝ ጉድ። በጣም ትልቅ ነው ቤቱ ጋይስ። የህንዶች አስክሬን መቀበሪያ የህንዶች አስክሬን መቀበሪያ የህንዶች ምን የህንዶች አስክሬን ማቃጠያ ድሮ ነበር በ1930 አሁንም አለ ቦታው አለ። ሬሳውን ዘርግቶ ያቃጥሉ በእንጨት ያቃጥሉ ነበር ህንዶች ማለት ሬሳውን ድሮ በ1930 ያው እዛ ላይ ህንዶች እዚህ ይኖሩ ነበር ማለት ነው። ድሬዳዋ ውስጥ ኮኔል ባሊያን ሰፈር የሚባል አለ። ትምህርት ቤትም አለ አይቼው። አሁን ተፈርሰው ሄዶ ተመለሰው ነገራቸው እንጂ ጥቂት ነው ያሉት መደብር ያላቸው አንዳንድ አሉ ኮኔል ውስጥ ወታደሮች መካነ መቃብር ግሪክ ቤተክርስቲያን በ1941 ነው። ይሄ ባቡር ጣቢያ ይሄ የት ነው? ደንገጎ ወደዛ ማለት ነው። ወደዚህ ይጎበኛል ሄዶ ሰው አለ የሚያስጎበኝ ጋይስ። ቀጣይ እዚህ እንሄዳለን። መናኸሪያ አለ ማለት መኪና የሚሄዳለ የድሬዳዋ ቤተ መንግስት። ይሄ አሁን የድሬዳዋ ቤተ መንግስት ጋይስ አሁን ያለበት ሁኔታ በጣም ኒው ሌቭል ሆቴል ድርሻውን ወስዶት ይሄ ከድሮ ጀምሮ በ1996 የነበረ ነው እና አሁን ሆቴል ምናምን ውስጥ አለ ሌክዠሪየስ። ወዴት የከፋ ነው? ወደዛ ከአስጎብኚ ጋራ መሄድ ነው እንጂ ዝም ብሎ መሄድ አይቻልም ማለት ነው። ወደዛ አካባቢ ዋሻው ቦታ ማለት ከቻልን እንሄዳለን ከአስጎብኚ ጋር። አሁን ጋይስ ያው ውስጥ ነበርን። ይህ በቃ የባቡር ጋራዥ ብሉት። ከባቡር ጋራዥ ወጥተን ወደ እየተመለስን ነው ማለት ነው። ውጪ አምዛ እንዴት አየው? ነው የተገረምኩ ነው። እዚሁ ነው የምኖረው ግን መተን አንድ ቀን መተን አናውቅም። ቅርብ ነው እኮ ሰፈራችን ቅርብ ነው ግን መተን አናውቅም። ያው ዛሬ ግን እኔ መጣ ዩኒቨርሲቲ ተማሪዎች መጥቶ እዚህ ይሰለጥናሉ ምናምን አለች ማዘር በጣም ጸዲ ሰው ናቸው። ወይዘው ይመቻቸው ማዘር እያሳዩ ነው በደንብ እና እዚህ ጋር ያው ባቡሩም አለ። ዲያው ላይፍ ኢዝ ጉድ። ድሬዳዋ ውስጥ ሆነን ግን እስከ ዛሬ ያላየነው እዚህ ላይ እዛ ጋር ካለው ጋር ይመሳሰላል። እዛ ማዞሪያው ጋር እዛ ውጪ ያለው ጋር ይመሳሰላል። God damn, life is good. ልጠጣ ነው። አንዛ በጣም ጸዴ ነው። የባቡር በቃ ጋራዥ ነው እኮ በእናት ጋይስ ሹት በቃ ላይፍ ኢዝ ጉድ ነው። በቃ እዚህ ውስጥ ማን
ሰው ይመጣል ያያል ምናምን እኛ መተን አናውቅም። በእናትህ እዚሁ ነው የምኖረው ግን በቃ መተን አናይም። ሰው ግን መቶ ያያል። ያው ለመጀመሪያ ጊዜ ዛሬ እኛ መጣን። ደግሞ ከዚህ በፊት አሩን ነው ሰው ካሳያችሁ አላውቅም ግን አሳይቶ አያውቅም ይመስለኛል። እኔ ማንም ሰው አሳይቷችሁ አያውቅም እዚህ ቦታ። እኔ ነኝ ለመጀመሪያ ጊዜ ገብቼ ውስጡ በቪዲዮ ማሳያችሁ። ሰው ግን ሜቢ መቶ ሊሆን ይችላል ግን እንደዚህ ውስጥ ገብቶ በቪዲዮ ያሳያችሁ የለም ብዬ አስባለሁ። የባቡር ጋራዥ ዳም ሃይ ሌቭል። ይሄ ቦታ ቢታደስ አሁን ቢያንስ በወር ሚሊየንስ ገቢ ሊያስገኝ ይችላል። የት ነበር የሚቀጣጠለው? ምኑ ባቡሩ ነገሮች አሉ አይደል? በዚህ ነበር በዚህ ስር ይቀጣጠላል ማለት በዚህ ነገር ይሄኛው ምን ነው ከስር በቃ መቆሚያው ነው። እዚህ ጋር ብረት ስላለ የት እዛ ውስጥ እቺ የሽረሽሯ ባቡር ነች። ሌላ ማለት ሁሉም ተጫዋቾች እሑድ ያያችሁት ዛጋ ማለቆይ ታንዲ እቺን ጣጣው ነው የሚወጣው። ጠዋት መጥቼ ነበር እኮ አንተ አልነበርክም እንጂ ያው ባለፈው የሄድንባት ባቡር ነች እቺ ጋይስ። መተማመን ተፈልጋል እንመጣለን አንድ ቀን። ያው ጋይስ ባለፈው በዚህ ባቡር ሄደን ከዚህ ሽኒል የሚባል ቦታ ደርሰን ተመልሰን ነበር እና ጋይስ ያው ውስጡ ይሄን ይመስላል ማለት ነው። ያችሁት ጸዲ ነው እናት ንፋሱ ባለፈው ስንሄድ ንፋስ መሰለ በቃ ትኬት እንቁረጥ እንዴ you guys what the fuck life is good life is great ሌላ ጊዜ አሩን ነው ለምን እንደሆነ ይሄ ቤት ማለት ነው ጋይስ። ይሄ ግቢው ታድሶ ምናምን ለቱሪዝም በጣም ገቢ የሚያስገኝ ቦታ ሊሆን ይችላል። አሁን በቃ አሩን ነው ምን እንደሆነ መንግስቱ አይገባኝም ስለሱ መታሰር አልፈልግም ጋይስ። አሁን ያው እየወጣን ነው። ቢታደስ ኖሮ ምናምን ቦታው አሪፍ እንትን ይሆን ነበር የጉብኝት ቦታ። እዚህ ጋር ጋይስ ያው እንዳያችሁት እየጠገኑት ነው እንትኑ መብራቱን ማለት ውስጥ ያው ይኖራል። ድሮ ደወሌ ምናምን ሚድ ባቡር አሁንም አለ መሰለኝ አሩን ነው አላውቅም። በዚህ ሰዓት ያለውን ነገር ጥገና ክፍል ማለት ነው የምንሄድበት ሌላ ማለት ነው ከዚህ ውጪ ላይ ጥገና ክፍል ማለት በጣም ግቢው ትልቅ ነው ጋይስ ከምነግራችሁ በላይ ማለት ነው። በቃ የሚገለጽ ግቢ አይደለም። አይን መዳብ ነው ይሄ ውስጥ ያለው መዳብ ነው ማለት ነው። መጋዘን ነው ከውጪ የመጣ የውጪ የፈረንሳዮች ጊዜ የገባ ነው። አሁን ፈረንሳዮች ነው ጀምራ ጊዜ የነበሩት ማለት ነው። የገባ ጊዜ የገባ እቃ ነው አሁን የሚሰራበት ማለት ነው። ስንት ዓመት አሁን ይሄ እንደ መጋዘን ነው ማለት ነው። ይሄ ብረት መጋዘን የብረት መጋዘን መለዋወጫ ሲፈለግ ተፈልጎ ከዚህ ውስጥ መለዋወጫ ሲፈለግ ማለት ነው። ፈረንሳዮች ናቸው ማለት ነው የመሰረቱት እና አጤ ምኒልክ ዘረጉ። ኢትዮጵያና ፈረንሳይ ኢትዮ ጅቡቲ ባቡር ነበር የሚባለው። ጅቡቲ በፈረንሳይ ቅኝ ግዛት ስለነበረች ይሄ እንጨት ክፍል ነው። በዚያ ታውቃለህ፣ ይሄ እንጨት ክፍል ነው። በዛ እንገባለን። ማቴሪያሉ የባቡሩ ያ ሁሉ ያያችሁት እንጨት የሚሰራው እዚህ ነው የሚሰራው ማለት ነው። ከዛ ምን አይነት እዚሁ ነው ተሰርቶ እዚሁ ነው። ዩ ጋይስ እዛ እንሂድ ወደዛ ወይስ ወደዚህ? ዩ ጋይስ አያችሁት የባቡሩ እንትን what the fuck ይሄ ይሽከረከር ነበር። አሁን ግሏል። አይዞርላት ዩ ጋይስ ከዛ ጋር 2 3 ምናምን ያለ ይመጣል። በዚህ ጋር ያችሁት ክፍል አለው ጥገና ክፍሉ ተገጣጣሚ ባቡሮች ጥገና ተጋጋጣሚ ማለት ነው። ሰርቶ ሲመጣ የሚጠግም ማለት በእንጨትም አለ በብረትም አለ። ዳይቴ ሰላም ነው? እንዴት ነህ? ደህና ሰላም ነው። እሺ ያው ጋይስ ይሄ ሌላ ቦታ ነው። እንጨት ምናምን የሚሰራ ያው ጋይስ ይሄኛው ባቡሩ የእንጨት ነው ያያችሁት።
አይታ እንጨቱ ጋይስ ፍየሎች ምናምን ድሮ ማለት አሁን ምን ቆደሳች ጅቡቲ እንትን ደርሶ ደወሌ ድረስ ይላል። አሁን ድረስ ማለት ያው የድሬዳዋ ምድር ባቡር የጥንታዊ ባቡሩ ማለት ጋዴ ጋይስ ሰዓቱ ራሱ ወጥቷክ ወር ላይ ከፍል አድርግላችሁ ዩ ጋይስ ሰዓቱ ራሱ በሙሉ ሸፍ ነበር። የሸፍ ቢሮ ነው። ሸፍ ማለት አሰሪ ነው። እሱ ደግሞ ምናምን ሰራተኛው በዚህ ሙሉ ነበር። ደውል ነው ማለት ነው። እንደ ደውል አንዳንድ ነገር ሲፈለጉ ለሻይ ምናምን ይወጡና ይቆያሉ። ስብሰባ ምናምን ሲደረግ እቺ ይደወላል ማለት አንድ ስብስብ ይላሉ ማለት ቶሎ እንዲመጡ መደወያ ነው ማለት ነው። ያሳያችሁት የቱ ካርድ ይለወጣል። ካርድ ሰራተኛ ሲገባ ካርድ አለ ሰራተኛ ሲገባ እዚህ ቁጥር ከሆነ አንድ ቁጥር ላይ ከሆነ መግባቱ ጧት ሲገባ እዚህ ሰዓት አለ መቆጣጠር። ይሄ ሰዓት ድሮ ሰዓት እዚህ ጋር ነበር። ካርድ መቆጣጠሪያ ነች። ሰራተኛው መግባትና ለመግባቱ የሚታወቀው በካርድ ነው። ካርድ ሲቀይር በቃ እንደ አቴንዳንስ ነው ማለት ነው። አቴንዳንስ ነው በቃ እየሞላ ይገባል ማለት ነው። እንደዛ ነው። አይሽ ይሄ የዋና ክፍል ጽህፈት ቤት ነው። ዋና ክፍል ጽህፈት ቤት ስቶር እንደ ስቶር ያገለግላል። ስቶር ነው የጣምናም ጽሄው ምን እንደሚያክሉ መፍቻ ምናምኖቹ መፍቻው ራሱ ግብዳ ነው ያክል ጋይስ። ስንት ቁጥር ነው? 100 ቁጥር ነው። አታነሳት ነው የምድር ባቡር ብረትና የሌላው ብረት ከባድ ነው ማዘር። what the fuck ባይሴፕስ ከርል ከዚህ ትልቅም አለ ይሁት ጋይስ። እዚህ ጋር ደግሞ ኤሌክትሪክ ምናምን የሚሰራበት ቦታ ነው። የሚጠጋገንበት ቦታ ማለት የብየዳ ቀደም እዛ ጋር እንዳየ ነው እዚህ ውስጥ ይደረጋል። ይሄ ሲሰሩ ምናምን ፊታቸው የሚሸፍኑበት ይሄ ሲበየድ አይን መሸፈኛ ነው። ይሄ አይን መሸፈኛ ነው ማለት ነው። አይንን ያው ጋይስ እንደዚህ ይደረጋል ሲበየድ። that's so crazy guys። ድሬዳዋ በጣም ሃይ ሌቭል ነች። ተሰርቶ ምናምን ታድሶ ምናምን ቢሰራ ኖሮ ማዘር ጸዴሶ ናቸው። በጣም ያሳዩ ነው ውስጡ ምናምን ነገር። ማዘር እዚህ ስንት ዓመት ቆዩና እርሱ? የልጅነት ጊዜ በ25 ዓመት በ25 ዓመት አዲስ አበባ መጣሁ። እዚሁ ተቀጠርኩ። መሄድ እንችላለን። እዚህ ላይ መሄድ እንችላለን። አይቻልም? ይሄ ይቻላል። አይ እዚህ አንድ እንግባ። እዚህ ሌላ ቤት አለ። እዚህ ጋር እንጨት ክፍል አለ እዚህ ጋር እና ጋይስ ያው አሁን የእንጨት ክፍል እየገባን ነው። ወንበሮቹ ምናምን ቢሰሩበት የእንጨት መቆረጫዎች ማለት ነው። መስሪያው ሁለመናው የሚሰራት እዚህ ጋር አለ። እዚሁ ነው ሁሉም ነገር መቀመጫውም ሁሉም ነገር ማለት ነው። እዚህ የሚሰራ ማለት ሰላም ነው። ደህና ነው ጋይስ። ዩት በጣም ትልቅ ነው ወይስ ከመድ የስፖንጅ መስፊያው እዛ ጋር ማለት ነው። ሌዘር የሚሰፋበት ነው። የወንበሮቹ የሚሰፉበት ቦታ እዚህ ጋር መስፊያው አለ። ሹፍ ጋዴም ወንበሮቹ ማለት ይሄ ሶፋ አንደኛና ሁለተኛ ማለት ነው። እንደዚህ አይነት ይሄ ለሁሉም አይነት አለው ማለት ነው። ለባቡሩና ማለት ኦ ዳም እዚህ ጋር ጋይስ በትንሿ እንደ እንትን ነበር ሳምፕል ነው የሚባለው። አሮን ይሄ ደግሞ የከሰል ባቡር የድሮ ነው። ይሄ የከሰል ባቡር የድሮ ማለት ነው። ከሰል ይሄ እንጨት ነው ማለት ነው። ይሄ ነው ፊልም ላይ ምናምን የሚጮህ ነገር ነው። ጭስ ነው የሚወጣበት የከሰሉ ነው ማለት ነው። የድሮ እንደ ሳምፕል ምናምን እዚህ ጋር አለ። ደግሞ በተራዎቹ አሉ አይደለም? አሁን የገባችሁበት የሱ ናሙና ውስጥ ገዚው መግቢያው ምናምን እንደ ቅድም እንዳየነው እዛ ውስጥ ማለት እኮ ይኸው ጋይስ ደረጃ ምናምን አለ ውስጡ። ጋዴ መቀመጫ አለ ውስጥ
ቅድም ውስጥ እንደገባነው አይነት እዚህ ያለ ማለት ነው። ጋይስ አያችሁት? እንደ ሳምፕል ሆኖ የተሰራ ያው ጋይስ አሁን እንጨት ቤቱን አይተን አሁን ዳውል ሲዳወል ምድራው 6 ሰዓት ሲጨው እና የለም ማለት ነው። እስከ ቪዲዮ መጨረሻ ተስተካክሉ። ዛትስ ሶ ክሬዚ። ድሬዳዋ በጣም ብዙ ታሪኮች አሉት ጋይስ እና ታፍ እና ደውሉ የሚደውልበት ቦታ አሁን እየሄድን ነው። እዛ ጋር ስንደርስ እንገናኛለን ጋይስ። እዛ ላይ ጦጣ ብዙ ናቸው። አትዩ ብዙ ናቸው። እና ጋይስ ያው እዚህ ጋር ነው መደወያ ቦታ። ይሄ ነገር ይከፈትና ውስጥ ጫን ይደረጋል። እና ጋይስ 2 ደቂቃ ነው የቀረው። 2 ደቂቃ እየጠበቅን ነው። 1 ደቂቃ ይቀራል። አብዛኛው ቦታ አሁን በከፊል ይሰማል። ብዙም እስከ መልካ ባይደርስም እስከ ይሰማል። መልካ በደንብ ይሰማል። ጧት በተለይ አየሩ እንደምናስ አንዳንዴ ምንም የማይሰማበት ጊዜ አለ። አንዳንዴ ደግሞ በኃይል ሰከንዱን አሳያቸው። ሊሞላ ነው ሰዓት አሳያቸው። ካሜራው ወርተች 5 ሰከንድ ይቀራል። 1 ሞላ። ከቀኑ 6 ሰዓት ማለት ነው። ከቀኑ 6 ሰዓት ነው። ሰዓቱ ጮሃል። 6 ሰዓት ሆኗል። ሰው ከስራ የሚገባበት ሰዓት ነው። በጣም ነው የሚጮኸው። ክሬዚ። እሺ ጋሼ እናመሰግናለን። አይ እሺ ጋሼ አይ what the fuck guys አይሽታ እና ጋይስ አሁን ጨርሰናል፣ ወጥተናል። በቃ ማዘር ትቶን እዛ በራ እየጠበቁን ነው። ማዘርም ቻው ብለን እንሄዳለን። ያው ግቢው እንዳያችሁ አልቋል። መታችሁ መጎብኘት ከፈለጋችሁ 200 ብር ነው። 100 ብር ነው ለሰው። በብዛት ከመጣችሁ በቃ እንደዛው 100 ብር ነው። በሰው 100 ብር ነው። እኛ ሁለት ስለሆነ 200 ብር ነው የከፈልነው ማለት ነው። እና ጋሽ አሁን የወጣን ነው። እዛ በር ላይ ስንደርስ እንገናኛለን። እና ጋይስ ያው አሁን ውስጥ ነበርን፣ አይተን ጨርሰናል። ልንወጣ ነው ከግቢው ማለት ነው። እንዴት አየው አምዛ? ያበር ነው። በጣም አሪፍ ነው። በጣም ቢታደስ ምናምን ቢሰራበት ምናምን ሰጀሽን ኦር ኮሜንት ቢታደስና በጣም ብዙ ገቢ የሚያስገኝ ቦታ ነው። ባለፈው ሽርሽር ሄዳችሁ አይደል? ባለፈው ሄደን ነበር። እዛ አብረን ሄደን ጠብቅነው ቦታ ነው። በጣም ግዝፈቱ ደግሞ በጣም ትልቅ ነው። በጣም ትልቅ ነው። እሺ እሺ ማዘር ሰላም ዋል። እሺ ማዘሪ ቻው ሰላም ቻው ቻው። እና ጋይስ ያው እንዳያችሁት ይሄ ቦታ ቢታደስ ምናምን ነገር አሪፍ ነው ብለን አስተያየት ሰጠን። ለመንግስት ነው አስተያየት የሰጠነው ብለን አስበው ይተገበራል። ግቢው ራሱ ቢታደስ እኮ ክሬዚ። ያው ጋይስ አሁን እንዳያችሁት ወተናል። ከዚራ ነው ያለነው። ከዚራ ድባብ እዚህ ጋር መኮንን ባር አለ። እዚህ ጋር ደግሞ the one and only ጥላለ ከዚራ ውስጥ ነው ያለነው። እና ጋይስ በቀጣይ ቪዲዮ እስከምንገናኝ ድረስ የዛሬ ቪዲዮ ያበረ እንደሆነ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ ባይዘው እዛ ዋሻ ልንሄድ እንችላለን። ባይዘው ዋሻ እዛ ዋሻ ቦታ ቀደም የህንዶች መቃብርም እዛ ላይ አይተናል። እዛ ወይም ልንሄድ እንችላለን፣ ወይም ደግሞ ዋሻው ቦታ እንሄዳለን። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቻው ብላችሁ ቻው ቻው።